ከጥንት ዘመን ጀምሮ ወርቅ የዓለም መገበያ ዋናው ግብዓት ሆኖ እስካሁን ድረስ እያገለገለ ይገኛል። ነገር ግን ብዙዎቻችን ሌሎች ከወርቅ የሚበልጡ የከበሩ ማዕድናት እያሉ ወርቅ ለምን እንደተመረጠ አናውቅም። እጅግ ከጥንት ጊዜ ጀምሮ ከመገበያ ባሻገር ያለውን መንፈሳዊና ምስጢራዊ ጥቅም በሚያውቁ የምስጢር ማኅበራት አማካኝነት ነበር ወርቅ መገበያ እንዲሆን የተመረጠው። ሥጋዊ አካላችን ምግብ እንደሚያስፈልገው ሁሉ መንፈሳዊ ወይም የብርሃን አካላችን እንዲሁ ምግብ ያስፈልገዋል። ይህ ምግብ የምንለው ምስጢራዊ ቁስ ኢትዮጵያን ጨምሮ ጥንታዊ በሆኑ የዓለማችን አገሮች በምስጢር የሚታወቅና ጥበቡ በምስጢር የሚተላለፍ እሱን የበላ ሰው መሰወር፣ በአየር ላይ መሳፈፍ፣ ሰውነቱ ወደ ብርሃን አካልነት ሊቀየር፣ አእምሮ በእውቀት ሊበራ፣ በወጣትነት ሊቆይና እንዳያረጅ በሽታ እንዳይነካው ሊያደርገው የሚችል ቁስ ነው። ሰላም፣ እንዴት ናችሁ አድማጭ ተመልካቾች? ዛሬ ይዤላችሁ የቀረብኩት ስለ አንድ ምስጢራዊ የከበረ ማዕድን ቁስ ነው። አብራችሁኝ ቆዩ። ይሄ ቁስ ወይም የከበረ ማዕድን ምትሃታዊ ኃይል ያለው ታላቅ ምስጢር ነው። ጥንታዊቶቹ ሀገሮች እነ ቻይና፣ ህንድ፣ ግብፅ፣ እስራኤል ስለዚህ የከበረ ማዕድን ቁስ ብዙ ምስጢር ይዘዋል። የተለያየ ስምም ይሰጡታል። እስራኤሎቹ መና፣ ቻይናዎቹ ቺ፣ ህንዶቹ ሶማ ፕራና ይሉታል። በግብጾች ሺማና፣ በአውሮፓውያን ፊሎሶፈር ስቶን፣ የሰለሞን ወርቅ እያሉ የተለያየ ስም ይሰጡታል። ይሄ የከበረ ማዕድን ከግብፅ ፒራሚድ፣ ከታቦተ ጽዮንና ከሌሎች ታሪካዊ ነገሮች ጋር ግንኙነት አለው። በዓለም ላይ ለተፈጸሙት ታምራዊና አስደናቂ ኩነቶች፣ መንፈሳዊ ችሎታዎች ይሄ የከበረ ማዕድን ቁስ ምክንያት ነው። ታቦተ ጽዮን በክብረ በዓል ጊዜ ስትወጣ አየር ላይ ተንሳፋ ትታይ እንደነበረም ይነገራል። እናም ሙሴ በታቦተ ጽዮን ውስጥ ይህንን የከበረ ማዕድን ቁስ ውስጡ ያስቀምጥ እንደነበር ይታወቃል። የጥንታዊ ቻይና አልኬሚስት የሆነው ፒዋዬ ዘላለማዊነትን ስለሚያጎናጽፈው የከበረ ማዕድን ቁስ እንክብል ይናገር ነበር። የሚሠራውም ከወርቅ እንደሆነም ተናግሯል። ይህን የወርቅ ምግብ የበላ ሰው ወዲያውኑ ፊቱ እንደሚያበራና ገጽታው ወደ ልጅነት እንደሚቀየር ይናገራል። የግብጾቹ ጥንታዊ መጽሐፍ ይህንን የከበረ ማዕድን ቁስ ሺማና ይለዋል። በግብፅ ጥንታዊ ቅርሶች ላይም ተስሎ እንደሚታየው ይህንን የወርቅ ምግብ ቄሶቹ ለፈርዖኑ ሲያበሉት ይታያል። መጽሐፍ ቅዱስ ሙሴ እስራኤሎችን በምድረ በዳ ከሰማይ መና ወርዶ አበላቸው ይላል። መና ከግብጾቹ ሺማና ጋር ተመሳሳይ ነው። እስራኤሎች ቀለሙ ነጭ የሆነ መና ከመሬት ለቅመው በሉ። በኦሪት ዘፍጥረት ምዕራፍ 32 ቁጥር 20 ላይ እንዲህ ይላል፣ የሰሩትንም የወርቅ ጥጃ ወስዶ አቀለጠው፣ እንደ ትቢያ እስኪሆን ድረስ ፈጨው፣ በውሃም ላይ በተነው፣ ለእስራኤል ልጆች ውሃውን አጠጣው። እዚህ ጋር ወርቅ ሲቀልጥ ያው ወርቅ እንጂ ዱቄት አይሆንም። እንዲሁም ውሃው ሊጠጡት እንዴት ቻሉ? የወርቁን ውሃ ሊጠጡ ይበልጥ ከፈጣሪ ጋር እንደሚገናኙ ሙሴ ያውቅ ነበርን? በጥንታዊ ቻይናና ህንድ የዮጋ ጥበብ ቺ ፕራና የሚባለው ከዚህ ዓለም ውጭ ያለ ኃይል በትንፋሽ ልምምድ በዮጋ እንደሚመጣ፣ ኃይሉም ከዚህ አሁን ካልነው ቁስ ጋር ተመሳሳይ እንደሆነ ይናገራሉ። የጥንት አውሮፓውያን ወርቅና ብርን ቀላቅለው ፊሎሶፈር ስቶን የሚባል ማዕድን ይሰሩ ነበር። እነዚህና ሌሎች ጥንታዊ ታሪኮች የዚህን ምስጢራዊ ማዕድን ቁስ በጥንት ጊዜ መኖሩን፣ ነገር ግን ሆን ተብሎ ከሕዝብ እንዲደበቅ መደረጉን ያመለክታሉ። ይሄ ማዕድን በወርቅ፣ በብር ወይም በሌላ ቁስ መልክ ሊከሰት ይችላል። የፈሳሽ አይነት ቀለምም አለው። እንደ ዱቄትም ሊገኝ ይችላል። እንደ ጋዝም ከአየር ላይ ሊገኝ ይችላል። እሱ የሌለበት ነገር የለም። ጥንታዊ በሆኑ ቅርሶች ላይ ለምሳሌ ፒራሚዶች፣ ታቦተ ጽዮን፣ ገዳማት አካባቢ ይገኛል። እሱን የበላ ሊሰወር፣ ሊንሳፈፍ ይችላል። ሰውነቱ ወደ ብርሃን ሰውነት ይቀየራል። ከየትኛውም በሽታ ይፈወሳል ይባላል። ይሄ ምስጢራዊ ቁስ ለመጀመሪያ ጊዜ መኖሩ የታወቀው በ1970ዎቹ ነው። ሃድሰን የሚባል አንድ ሀብታም የአሜሪካ ገበሬ በእርሻው ላይ አትክልቶቹን የተከባከበ ሳለ በድንገት በአትክልት እርሻው ውስጥ ባለው አፈር ላይ አንድ ያልተለመደ ነገር አፈሩ ላይ ያያል። ሃድሰን በእርሻ ላይ ለረጅም ጊዜ ልምድ ያለው ሀብታም ገበሬ ነው። በዚያ ዕለት በእርሻው ቦታ ያየው ነገር ግን ከዚህ በፊት አይቶት የማያውቅ ነገር ነበር። ሃድሰን ያን አፈሩ ላይ ያየውን ነገር በመውሰድ ላቦራቶሪ ላይ ቴስት እንዲደረግ ሰጠ። ይህንን ቁስ የመረመሩትም የጀርመን ላቦራቶሪ ቁስ ተመራማሪዎች ይሄ ቁስ ሞኖ አቶሚክ የሚባል ንጥረ ነገር እንደሆነ አረጋገጡ።
ነገሩ ሳይንስ ያልደረሰበት አንድ አይነት ቁስ እንደሆነም ተናገሩ። ቁሱ እጅግ የኤሌክትሪክ አስተላላፊ የሆነና ከዚህ ዓለም ውጭ ያለ ዳይሜንሽን ጋር ሊያገናኝ የሚችል እንደሆነ ሳይንቲስቶቹ አረጋገጡ። ይህ ቁስ ለፀሐይ ሲጋለጥ በደቂቃዎች ውስጥ እንደሚሰወር ሃድሰን መታዘብ ቻለ። የሚሰወረውም አሁን እኛ ካለንበት 3ኛ ዳይሜንሽን ወደማይታየው 4ኛ ዳይሜንሽን እንደሆነም አወቀ። ሃድሰን ይህንን በፀሐይ የሚሰወረው ማዕድን እንደገና ወደ ህልውና ለማምጣት አካባቢውን ማቀዝቀዝ እንዳለበትም ተረዳ። ሞኖቶሚክ ጎልድ ማለት ነጭ ዱቄት የሚመስል ወርቅ ሲሆን የወርቅ አተም ያለበት ሆኖ ብረትነት የሌለው ሚኒራል ማለት ነው። ወይም ኖርማል የምንለው ወርቅ አልኬሚ በሚባል ሂደት የወርቅ አተሞቹን በመሰባበር ወደዚህ ነጭ ዱቄት መሰል ወርቅ ሲለወጥ ነው። በጥንት ጊዜ ይህን ቁስ ለማግኘት የጥንት ሰዎች የተለያየ ዘዴ ነበራቸው። ዘመናዊ ሳይንስ ይህን ዘዴ እስካሁን ድረስ አልተረዳውም። የዓለም ሳይንቲስቶች ስለዚህ ማዕድን ቁስ ብዙ ምርምር እያደረጉ ነው። ሳይንቲስቶቹ ኦርመስ ኤሌመንት ይሉታል። ብዙ ተመራማሪዎች ወርቅን ወደ ፈሳሽ ዘይትና ዱቄት መልክ የመለወጥ ምርምር እያደረጉ ነው። ከውቅያኖስ ውሃም ነጩን ዱቄት መሰል ነገር በመውሰድ ወደ ወርቅ ለመለወጥም ችለዋል። ይህም ማዕድን ቁስ የተጠቀሙ በዓለም ዙሪያ ያሉ ሰዎች በሕይወታቸው በጤናቸው ላይ አስደናቂ ለውጥ እንዳዩም ይናገራሉ። ከካንሰር፣ ከኤችአይቪ፣ ከስኳር፣ ከሌሎችም በሽታዎች ይህን ቁስ በመጠቀማቸው መፈወሳቸውንም የመሰከሩ ይገኛሉ።